ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። ኢትዮጵያ ውስጥ ያሉ ባንኮች ሁሉ ተደምረው የሌላቸው ሀብት የሚጠራባትን የጆይ ጭሮን ሸዋሸዋ ስማት እስቲ። 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ ለቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ኤውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298796 በጌታ በኢየሱስ ስልጣን እግዚአብሔር ያስደነቃችሁ። ግለሰቡ በሚራክል መኒ ገባልኝ ያለው ገንዘብ በነገራችን ላይ ኳድሪሊየን ይባላል። ኳድሪሊየን ማለት ሚሊየን አልፈ ቢሊየን አልፈ ትሪሊየን አልፈ ያለው ቁጥር ማለት ነው። ኳድሪሊየን ይባላል። እሱ ራሱ 15 ዲጂት ነው ያለው። የጆይ ጭሮ ተአምር ላይ የምትመለከቱት ግን ባለ 17 ዲጂት ቁጥር ነው። ምን ተብሎ እንደሚጠራ አላውቅም። በኳድሪሊየን እና በኳንቲሊየን መካከል ያለ ቁጥር ነው እንግዲህ የምንመለከተው። አትሊስት የጠራውትን ቁጥር ደንግጦ ነው መሰለኝ መብራት ጠፋ። በሀገራችን ትልቁን ካፒታል የሚያንቀሳቅሰው የኢትዮጵያ ብሔራዊ ባንክ አጠቃላይ ሀብቱ 2 ትሪሊየን የኢትዮጵያ ብር የሚያክል ነው። በምን ምክንያት እንደሆነ በማይታወቅ መንገድ ይሄ የምትመለከቱት ቀን ሰራተኛ ነኝ የሚል ግለሰብ አጠቃላይ ኢትዮጵያ ውስጥ ያሉ ባንኮች ያላቸው ሀብት ተደምሮ የሌላቸውን ገንዘብ ገብቶልሃል ተብሎ ነው በዚህን ያክል መጠን እየተደሰተ ያለው። ኳድሪሊየንን የሚያክል ገንዘብ ከአንድ ሀገር ወደ አንድ ሀገር ሲገባ ሀገራት ራሱ ዝም ብላ ይመለከቱ። ዓለማችን ላይ ትልቁ ባለሀብት የሆነው ኤለን መስክ በዶላር ያለው ገንዘብ ወደ ኢትዮጵያ ብር ተመንዝሮ አንተ ገባልኝ ያልከውን 10 ኳድሪሊየን በላይ የሆነን ገንዘብ የሚያክል አይደለም ያለው ሀብት። በዚህን ያክል ደረጃ እስካም ስትሰሩን ለምን መንግስት ዝም እንዳላችሁ መድኃኒዓለም ነው የሚያውቀው። እንደ አንድ ኢትዮጵያዊና እንደ አንድ ኢትዮጵያዊ ግለሰብ እንደዚህ ያሉ በአደባባይ የሚደረጉ በቴሌቪዥንና በዲጂታሉ ሚዲያ ላይ የሚዘዋወሩ መንፈሳዊ እስካሞች ከህግ አንጻር እንዴት መታየት እንዳለባቸው ቁጭ ብለን ልንወያይበትና ልንመካከርበት የሚያስፈልግ እንደሆነ ይሰማኛል። ሀገሪቱን በጀት ከ50 እና ከ100 ዓመት በላይ ሊበጅት የሚችል ገንዘብ በአንድ ተራ ግለሰብ ውስጥ ድንገት ሲገባ ጸጥ ብሎ የሚመለከት መንግስትም ባንክም የለም። ገባልኝ እያልከ ያለው በአጠቃላይ በኢትዮጵያ ንግድ ባንክ ውስጥ እንኳን የሌለ ገንዘብ ነው። ተመለከታችሁት። ጆይ ጭሮ ቁጥሩን ለማንበብ ሲቸግረውና ከጉባኤ መካከል በጣም ስማርት ነው የተባለን ሰው አስነስቶ ለማስነበብ ሲሞክር ነው የምትመለከቱ። ኢትዮጵያ ውስጥ ኳድሪሊየን ገንዘብ ያለው ሰው ተገኝቷል። ከአላሙዲ የሚበልጥ ከኤለን መስክ የሚበልጥ ከነ ቢል ጌት እና ከተለያዩ ትልልቅዬ ዓለም አቀፍ ካምፓኒዎች በገንዘብና በአቅም የሚበልጥ ታላቅ ሰው ኢትዮጵያ ውስጥ በሚራክል መኒ ተገኝቷል እያሉ ነው። እንኳን ደስ ያላችሁ ለማለት ነው። ይመቻችሁ።